ቤዛ ምን ነካት? ፍቅር ዳኒ እንዴት ነህ? እንኳን መጣሽ ፍቅር። እህቴ ጎዳና ላይ ልትሞትብኝ ነው። ኧረ እኔ ምን ይሻለኛል? ኧረ በፈጣሪ ቤዛ ምን ሆና ነው? ምን ነካት? ኧረ ማዬ ባለጌው ማይነካውን ነክቼብህ ማይደፈረውን ደፍሬብህ ነው። ሄለን የአንቺ ጉድ እንደዚህ አድርገኝ። ሲሆን ካሉት ለራሴ ብቻ አይደለም ለአንተም ስል ነው። ቆይ ለምን ደሞ አይገባው እንዴ? እሱን ስለተረዳሁሻል። እሰዋለሁ። ጫንዋ ምንም አልኩሽ። አበባዬ ቀነጠሷት ደግሞ ታተኩሳለች እኮ። ኧረ ጫኔ እንደኔ አብሬሽ ያለሁት። ኧረ መጡልህ እባክህ ተንበርክክ ነው። ተኝቶ ነው ቶሎ ደረሱ። እባክሽ አልመጡም። ተረጋጊ፣ ቀስ በይ ተኝ። ይሄ ድል ካመለጠን ሁሉም ነገር ይበላሻል። ተጠንቀቅሽ እንዳትነቃው። እኔ አይነቁ። ሰላም እንዴት ናችሁ? ኧረ ሩታ ደግሞ ምን አበዛችሁ በእውነት። እሷ አልፈልግሽም እያላት እሷ በቃ ሙጭጭ አለች። እኔ ጎዳሽ ያለው እንጂ አልጠቅምሽም፣ እኔ ማፈቅረው ሌላ ነው። ትመጣለች እያልኩ የምጠብቀው ልክ እንዳንቺ እየጠበቅኩ ነው። ስለዚህ እባክሽ ተይኝ፣ ልቤ ለሌላ ነው፣ ለአንቺ ክፍት ሊሆን አይችልም፣ ተይኝ እያለ ሁሉን ነገር እያስረዳት እያለ እሷ ሙጭጭ አለች። በቃ በዛ ላይ ደግሞ ሴቶች ሲቀርቡ በጣም ትቀናለች። ለምንድን ነው የምትቀኒው? ምን እኔና አንቺ እኮ የጀመርነው ነገር የለም። ነገር ግን ልጅቷ በጣም ቀበጥናት፣ እንደዚህ ማድረግ የለባትም ብዬ ተናድጄ እንጂ ስለ አንቺ ብዬ አይደለም እያለ ያለ እየነገራት፣ አይ በቃ ምን አይነት ጋጥ ወጥ ናት። ፍቅር ሲይዝ ልክ እንደዚህ ነው እንደሚሆነው። እሱ እኮ አሁን እየራቃት ነው የሚሄደው፣ እየናቃት ነው የሚሄደው እንጂ እየወደዳት አይሄድም። በጣም ነው የሚጠላት። ወደፊት ገና እንደዚህ የምትሆንበት ከሆነ ሁልጊዜ እሱን የምታስቸግረው ከሆነ እየጠላት ነው የሚሄደው ማለት ነው። እንግዲህ እሱ አደይን እየጠበቀ ነው። እርግጠኛ ነኝ ያቺ ኩኩሻ የምትባለው ሄዳ ለሩታ አደይን ነው የሚያፈቅረው እንደምትለው እንደምትላት እርግጠኛ ነኝ። ማለት እሷና እሷ ምስጢራዊ ሆነዋል። ምስጢሯን ስለምትነግራት ያቺ ደግሞ ዳይመንድ የነገራትን እርግጠኛ ነኝ አትደብቃትም። ደግሞ እንዳትደብቂ ስላላት ምንም ሄዳ ነው የምትነግረው፣ እርግጠኛ ናት ማለት ነው። ይቺ ደግሞ ቤሪ የምትባለው እንግዲህ ዴቪልና አደይን ለመለያየት ቤት ውስጥ ገብታለች። በዛ ላይ ደግሞ ፍቅር ያችን ቤዛን አንጥታለች። ይህን ሁሉ የሚያደርጉት አደይና ዴቪድ ለመለያየት ነው። በነገራችን ዴቭ እስካሁን ምንም ያረው ነገር የለም። ማለት ያው ሚስቴ ነች ለልጁ በደረቁ ቀለበት እንኳን እስካሁን ድረስ አላደረገላትም ለአደይ እና ሁለቱም ገብተዋል። እርግጠኛ ነኝ እንደሚያለያዩቸው። እንግዲህ ቤሪም ያው ዴቭን ትፈልጋለች፣ ፍቅርም ዴቭን ትፈልጋለች። ስለዚህ እሷን አለያይተው ምናልባት ዶክተሩ በቀን ነው እና ተመልሰው ወደ ዶክተሩ ባህለች። እሷ ዶክተሩ ማፍቀሩን በፍጹም አታውቅም እስካሁን ድረስ። እሱ ነው እስከ ልቡ ውስጥ ይዞ የሚዞረው ማለት ነው። በዛ ላይ ደግሞ ሩታ በጣም ታስቸግረዋለች። እንግዲህ ኪንጎ በመፈታቱ በጣም ደስ ብሎናል። ከእስር ቤት ተፈቷል። እንግዲህ ያው ምጥን ነው ዲጥን የምትባለው እንግዲህ እንደ በፊቱ አይደለችም። ማለቴ ለምን አበባ ሲገዛላት እከሌን አይተ ነው፣ የሆነ ነገር ሲያደርግ እከሌን ትብለህ ነው፣ የሆነ ነገር ሲያደርግ እንዲህ አድርገህ ነው፣ አንጠባጥበዋለሁ፣ አንጠባጥባችኋለሁ የሚለውን ነገር አሁን እስር ቤት ተገባህ ወዲህ ትቻለሁ፣ ሁሉንም ትቻለሁ። እኔ ምንም ግዛልኝ አልልም፣ ምንም አንጣልኝ አልልም፣ ምንም በለኝ አልልም። ነገር ግን ተጎኔ ተወንክ ሁሉም ቅርት ይበል፣ ሁሉም ይቅር ብላለች። እንግዲህ ያው አሁን አነጋገሯ ጥሩ ነው፣ እንደ በፊቱ ሳይሆን የዛሬው አነጋገሯ በጣም ደስ የሚል ነው። ማለት እንግዲህ ተምራበታለች ማለት ነው። ጫኔ እንግዲህ አለልኝ ታስሯል። ያው አረጫንዋ አረጫኔ የት ነህ ናና ፍታኝ እያለ ነበረ። እንግዲህ የሄለን አጎት ሄዶ ወደ ግንድ ስር ተግንድ ጋር ጣብቆት ነበረ። እንዲህ ነው ማድረግ ማለት ነው። በአደይ ላይ ሲጫወቱ የነበረውን በሌላ ላይ እንጫወታለን ብሎ አጫወቷቸው ማለት ነው። እስካሁን ድረስ ሳያገቡ ሲወልዱ የሰው አሽከር ሆኖ እንደዚህ አይነት ሰው እኮ ይኖራል በየቤቱ ማለት ነው። እነሱ ትዳር ሳይዙ ሳያገቡ ሳይወልዱ ምን ሳይሉ ለራሳቸው ሳይሆኑ
ለሰው አሽከር ሆነው ለሰው ወሬ አመላላሽ ሆነው የሚኖሩ አሉ፣ ብዙ ቦታ ማለት ነው። እንግዲህ ሩታ ተኝ ብሏታል፣ መተው አለባት። ደግሞ ቤዛ የምትሰራው ስራ እንደ ፍቅር አይነት ልጅ እንዳይሰጣችሁ፣ እንደ ፍቅር አይነት ልጅ እንዳይሰጣችሁ። ለእናቷ ምንም የማታስብ ለራሷ ብቻ የምታስብ እንደዚች ያሌሌ እንዳይሰጣችሁ እላለሁኝ። ማለቴ ያው እሷ የምትሰራው ድራማ ነው፣ ተዋናይ ናት። ነገር ግን ይህን ምሳሌ የወሰደችበትን ምሳሌ እኔ በጣም ነው የጠላሁት ማለት ነው። እንግዲህ እናቷን በማታለል ሄዳ ዴቭን ለማግኘት ያን ሁሉ ነገር እያደረገች እንግዲህ ምን አደረገች? እሷና ቤዛ ተመካክረው ቤዛ ቤት ውስጥ ገብታ የሆነ ወርቅ እንዳለ ለመስረቅ ወይም ደግሞ የሆነ ጠቀም ያለ ብር አግኝታ እሱን ለመውሰድ ነው እንጂ እዛ ቤት አስገብኝ ያለቻት ለሌላ ነገር ብላ አይደለም፣ ወይም ደግሞ ለእሷ ብላ አይደለም። እንግዲህ ፍቅር ያው ዴቭን እና አዴን ለምን እለያይልሻለሁ፣ አንቺን በዚህ ደግሞ ትረጅኛለሽ፣ እሺ እንረዳዳ ተባብለው ነው እንግዲህ እናቷን አታላ። እናቷ በጣም ታማለች። ቤዛ መንገድ ላይ ወጥቷል። በጣም ነው የሚያሳዝኑት። ቤታቸው ተወርሷል። ቤታቸውን ወርሰውታል አራጣ በዳሪዎች እና መንገድ ላይ ወርቃ በዛ ላይ ታማለች። በጣም ነው የምታሳዝነው ብላ እንግዲህ እናቷን አታላ ይዛ ሄዳ ወደ ቤት ይዘዋት መጥተዋል ቤዛን። ይህን ሁሉ የምታደርገው ፍቅር እንግዲህ ዴቭና አዴን ለመለያየት እንድትረዳት እንድታግዛት ነው። ግን እሷ በዚህ መልኩ ደግሞ እናቷን አታላ ቤት ውስጥ አስገብታ ያቺ ቤር የምትባለው መጥታለች። ሁሉም ቤት ውስጥ ሲታጀቡ እሷ ስራዋን ሰርታ ጥላ ትወጣለች ማለት ነው። እንግዲህ ማናደርገው ነገር የለም ብላለች ወንድሟ ጋር። ለአንተም ሆነ ለእኔም ሆነ ይሄን ያራጣ ብድር ቴትም አንጥተን ሰርቀን ምን ብለንም ቴትም አንጥተን የአራጥ ብድሩን መክፈል አለብን። ይህን ሁሉ አንተን ያመጣው፣ ስለዚህ አርፈ ተቀመጥ። የእሷን ፍቅር የምን ፍቅር ነው ፍቅር ያጫውት እያለችው ነበረ። እህቴ እያለ ነበረ። እህቴ ገና በልጅነቷ ተቀጨች እያለ ነበረ። ምን ትቀጨ? ምንም ያታመመችውም ነገር የለም፣ ምንም የሆነችውም ነገር የለም። ዶክተሩ ራሱ መርምሯት እንግዲህ ሆስፒታል ድረስ ይዘዋት ሄደው ተመርምራ ምንም ነገር የለባትም። በዚህ ደግሞ አታላ አንቺ እኔ አውቄብሻለሁ ምንም ነገር የለም፣ ይህን ደግሞ ለሆነ ነገር ለመጠቀም ፈልገሽ ነው፣ የሆነ ነገር ለማግኘት ፈልገሽ ነው አንቺ ይህን ሁሉ ድራማ የምታደርገው አውቄብሻለሁ ብሏታል ዶክተሩ። በቃ ዶክተር ታወክብኝ፣ ምንም እንዳትል ለማንም እንዳትናገር ብላ ብቻ ከፊቱ ጥላው ጠፋች ማለት ነው። እና ፍቅርና ቤዛ እንግዲህ አዴና ዴቭን ከለያዩ እርግጠኛ ነኝ ተጎኑ አይጠፋም ዶክተሩ። ከዛ ደግሞ ዴቭና ዶክተሩ እንደሚጣሉ ልክ እንደ በፊቱ እርግጠኛ ነኝ ማለት ነው። ቤሪ እንግዲህ ያው ግዴታም ሆነ ውዴታ ገብታለች ቤት ውስጥ። የሚፈጠረውን ነገር ወደፊት እናያለን ማለት ነው።